እጅግ አሳዛኝና ልብ የሚሰብር ዜና ከምንጃር ሸንኮራ ማርያም ቤተክርስቲያን እየሰማን እንገኛለን። ሁላችሁም ነፍስ ይማር በሉ። አንተ ወቱ መስዋዕት ዘአምን ብየ እመኒ ሞተ ወሐዩ የሚያምንብኝ ቢሞት እንኳን ሕያው ይሆናል። የዮሐንስ ወንጌል ምዕራፍ 11 ቁጥር 25። ብፁዕ አባታችን አቡነ ቀሌምንጦስ ቀዳማዊ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት የሰንበት ትምህርት ቤቶች ማደራጃ መምሪያና የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ፣ ክቡራን ከጠቅላይ ቤተ ክህነት ከአዲስ አበባ ሀገረ ስብከት ከሀገረ ስብከታችን የወጣችሁ የሥራ ኃላፊዎች እንዲሁም የውድ ሰማዕታት ልጆቻችንን ሽኝት ምክንያት በማድረግ ከአራቱም ክፍላተ ኢትዮጵያ የተሰበሰባችሁ ሐዘንተኞችና የሐዘንተኞች ቤተሰቦች ሁላችሁ አምላካችን እግዚአብሔር በወደደና በፈቀደ መልኩ እንዲህ ባለ ሁኔታ በሰማዕታቱ ሕይወት የእኛን ሕይወት እያየን እንድንማር ለእኛ የሕይወት መማሪያ መጽሐፍ አድርጎ ሰጥቶ በዚህ ሁኔታ እንድንገናኝ የፈቀደልን የአባቶቻችን ቅዱሳን አምላክ ልዑለ ባሕርይ እግዚአብሔር ስሙ ይክበር ይመስገንልን። የእናታችን የእመ አምላክ የወላዲተ አምላክ የቅድስት ድንግል ማርያም ምልጃና ጸሎት ከሁላችን ጋር ይሁን። ዘየአምን ብየ እመኒ ሞተ ወሐዩ የሚያምንብኝ ቢሞትም እንኳን ሕያው ነው ይላል እግዚአብሔር ቃል። እንደሚታወቀው የእግዚአብሔር ልጆች ሐዘን ለሰው ልጆች ከአዳም ጀምሮ አሁን እስካለንበት ጊዜ ድረስ ወደፊትም አዲስ አይደለም። ሐዘን በሰው ልጅ ሕይወት ላይ ሲፈራረቅ የሚኖር የሕይወቱ አንድ ገጽታ ነው። የሰው ልጅ አንድ ጊዜ ያዝናል፣ አንድ ጊዜ ይደሰታል፣ አንድ ጊዜ ይስቃል፣ አንድ ጊዜ ያለቅሳል፣ አንድ ጊዜ ያጣል፣ አንድ ጊዜ ያገኛል። ሕይወት በእነዚህ በሁለት መንታ መንገዶች የተሞላች ናት። ታዲያ ሐዘንን አዲስና እንግዳ የሚያደርገው የነገሩ ሁኔታ የክስተቱ ሁኔታ ነው። ትናንት ጠዋት ላይ በሀገረ ስብከታችን በምንጃር አረርቲ ከተማ በደብረ ቅድስት ማርያም ድንግል ማርያም ቤተክርስቲያን የደረሰብን ሐዘን አጥንት ይሰብራል፣ ልብ ያደማል፣ ሰው የሆነን ሁሉ ይፈታተናል። ነጭ ለባሽ ምንጃር ዛሬ ጥቁር ለብሷል። ቀዶ አልባሽ ምንጃር ዛሬ የሐዘን ካባ ለብሷል። ቁርሱ አጓሽ ምንጃር ዛሬ የሐዘን ረሃብ አጠርቶታል። ከቃል በላይ ነው። ከመናገር በላይ ነው።
ሐዘን በቃል መግለጽ አይቻልም። ይህን ሐዘን እንዲህና እንዲያ ነው ብለን መናገር አንችልም። ብቻ ሐዋርያት እንዳሉት የጌታ ፈቃድ ይሁን ብለን ዝም አልን ከማለት ውጪ የትኛውም ቋንቋ የትኛውም አረፍተ ነገር ይህንን ሐዘን አይገልጸውም። ሐዘን በየቤቱ ሲገባ ያደክማል። ሐዘን በየቤቱ ሲገባ እንባ መፍሰሱን ያጣል። እንባ ወደ ታች መፍሰሱን ትቶ እንደ እሳት ወደ ማቃጠል ይወጣል። በሕዝባችን ላይ ፊት የምናየው ይህን የተቃጠለ እንባ ነው። ይህን ውስጥ የሚነካ እንባ ነው። እናት አባት በልጃቸው ልጆች በእናታቸው ሐዘን ተውጠው እንዲህ ሲሆኑ ማየት በጣም ከባድ ነው። ሆኖም ግን ይህ ሐዘን የምንጃር ከተማና የምንጃር ሕዝብ ብቻ አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሙሉ ሐዘኗ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ብቻ አይደለም፣ ሰው የሆነ የዓለም ሁሉ ሐዘን ነው። ይህን አይቶ ውስጡ የማይለካ ልቡ የማይሰበር አለ ብለን አናስብም። የእግዚአብሔር ልጆች በመማሪያ እግዚአብሔር የወደደ ይሆናል። የእግዚአብሔር ልጆች ይህንን ሳሳና በቅዱስ በመግቢያ ላይ የገለጽኩላችሁን ኃይለ ቃል ራሱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ዘየአምን በእንግዲህ ኃይሉ የሚያምርብን ቢሞትም ሕያው ነው አለ። የእግዚአብሔር ልጆች የሚያምርብን ስለ ሥላሴነትን አምኖ ተጠምቆ በልጅነት የኖረ በእግዚአብሔር ልጅነት ሴቶች በ80 ቀን ወንዶች በ40 ቀን ስለ ክርስትናቸውን አጥንተው አጥብቀው የኖሩ ልጆቻችን ወገኖቻችን ቢሞቱም እንኳን ሕያው ናቸው የሚለን ይህ ዝም ብሎ የተነገረ ቃል አይደለም። እንደዚህ በሐዘን መተመቱ በሐዘን ልት ላይ በሰቆሙ ወንድማቸውን በማጣት የእንባ ጎርፍ ሲያጎርፉ ለነበሩ ቤተሰቦች የተነገረ እግዚአብሔር ቃል ነው። ለአንድ ምስኪን ቤተሰብ፣ ለአንድ አሳዛኝ ቤተሰብ የተነገረ ሕያውና ዘላለማዊ ቃል ነው። ሁለት እህትማማቾች ማርታና ማርያም ወንድማቸው አልዓዛር በሞት በተለያቸው ጊዜ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሩቅ ሆኖ መሞቱን አውቆ ወንድማችን ታሟል፣ ዘመዳችን ታሟል፣ ቤተሰባችን ታሟል እግዚአብሔር ሐዋርያቱ ሲናገር እነርሱን መልእክት ላኩበት እንዲህ ብለው የምትወደው ታሟል አሉት። አያችሁ እግዚአብሔር የሚወደው እናድለም እግዚአብሔር የሚወደው እግዚአብሔር ነው እርሱኛን የሚወደው የኛ ለእርሱ ያለን መውደድ በምንና በምን ቢለካ እንኳን ምን ያህል ፐርሰንት እንደሚሆን አይታወቅም። እግዚአብሔር ግን በፍጹም ፍቅር ይወደናል፣ በፍጹም አምላክነት ይወደናል፣ በፍጹም አባትነት ይወደናል። ስለዚህ የምትወደው ታሟል ብለን መልእክት ላኩበት። ዛሬም ጌታ የሚወዳቸው ናቸው የተባሉት ጌታ የጠራቸው ናቸው የተጠሩት። ሌላ ምንም አይደለም። የምትወደው ታሟል ብለው ላኩበት። የገሰገሰ ደቀ መዛሙርቱን አስከትሎ ወደ ማርያምና ወደ ማርታ ሄደ። እንደደረሰ ሌሎቹ የተቀበሉት አንተ እኮ በዚህ ብትኖር ወንድማችን ባልሞተ ነበር አሉት። አንተ በዚህ ከተማ ኖረን አንተ በዚህ ጫካ ኖረን ወንድማችን አይሞት ነበር አሉት።
እንግዲያውስ ወንድምሽ ይነሳል አላት። ወንድምሽ ይነሳል፣ ሕያው ሆኖ ይነሳል አላት። አዎ በትንሣኤ ጉባኤ እንደሚነሳ አምናለሁ፣ አስተምረኸኛል፣ ይህን አውቃለሁ። እኔ እያልኩ ያለሁት ግን አሁን በዚህ ምትኖሩ ሌሎችን ሁሉ ህመማቸውን በላቸውን እያራቅ እየፈወስ የ38 ዓመት ህመምተኛን አልጋዬን አሸክመ ወደ ቤቱ እንደመለስከው ወንድሜን እንደዚያ ተፈውሰው ነበር የሚለው እንዳለች ያሳያል እግዚአብሔር ቃል። የእግዚአብሔር ልጆች ያን ጊዜ እንዲህ አላት፣ ትንሣኤና ሕይወት እኔ ነኝ አለ። ትንሣኤና ሕይወት፣ ትንሣኤ የትንሣኤ ባለቤት ነኝ፣ ሕይወት በሕይወት ባለቤት ነኝ። ማርያም ሆይ ማርታ ሆይ ብታንስ አላት፣ የሚወድን ቢሞትም ሕያው ነው፣ ሕያው ነው። የዘላለም ሞት አያገኘውም፣ የዘላለም ፍርድ አያገኘውም፣ የዘላለም ቅጣት አያገኘውም። ሕያው ነው ብሎ ወደ ቀበራችሁት ብሎ ወደ መቃብር ስፍራ ሄደ። የሞተውን አልዓዛርን የመጨረሻው ነፍስ ደራሽ ክርስቶስ ደርሶ ከሞት አስነስቶ የማርታና የማርያምን እንባ አበሰ። ክርስቶስ በእንባው የማርያምንና የማርታን እንባ የአዘነተኛውን እንባ ሁሉ አበሰላቸው፣ አደረቀላቸው። አምላካችን መድኃኒታችን ኢየሱስ ክርስቶስ የዚህን ሐዘነተኛ እንባ ሁሉ በምሕረቱ ያብስልን፣ በምሕረቱ ያጽናናልን። የእኛም ግን ሕይወት ሕያው ነው ያለ ይህ አይደለም። ባለራዕይ ቅዱስ ዮሐንስ በራእየ ዮሐንስ የሚሞት ተናግሯል። በጌታ የሚሞቱ ብፁዓን ናቸው፣ ከድካማቸውም ያሳርፋቸው ዘንድ ሥራቸው ይከተላቸዋል ይላል። እግዚአብሔር ልጆች በጌታ የሚሞቱ በእግዚአብሔር አምኖ የሚሞቱ ከእግዚአብሔር ጋር እየኖሩ የሚሞቱ ስለ ሃይማኖታቸው ስለ ክርስትናቸው እየመሰከሩ የሚሞቱ እነርሱ ብፁዓን ናቸው ይባላሉ። ብፁዓን ናቸው። ተገለባቸውም ከታገለባቸውም ከዘላለም ቅጣት ከዘላለም ፍርድ ከዘላለም ኩነኔ ስራቸው ያሳርፋቸው ዘንድ ይከተላቸዋል ይላል። ከአበሳ ከወቀሳ ስራቸው ይሰውራቸው ዘንድ ይከተላቸዋል። ስለዚህ ፍርድ የለባቸውም፣ ኩነኔ የለባቸውም። ምክንያቱም የሞቱት ስለ ጌታ ነዋ፣ የሞቱት ስለ እግዚአብሔር ነዋ፣ የሞቱት በእግዚአብሔርም ስም እየጠሩ ነዋ። ቅጣት የለባቸውም ይላል። ሊቃውንቱም እንዲህ ብለው ያመሰግኑታል። ጻድቃንሰ ይሞቱ አላ ኀበ እግዚእነ ይሞቱ። ጻድቃን ሞቱ አይባልም፣ ጻድቃን አይሞቱም። ለጻድቃን ጊዜያዊ ዕረፍት እንጂ ሞት የሚባለው ቃል አይስማማቸውም። ይሰበራል ወደ ጌታቸው ወደ አምላካቸው ወደ እግዚአብሔር ሊሄዱ እንጂ ወደ እግዚአብሔር ልጆች። ስለዚህ ዛሬ የደረሰብንን ሐዘን በመጽሐፍ ቅዱስ እይታ ስናየው፣ በእግዚአብሔር ሐሳብ ስናየው፣ በእግዚአብሔር ቃል ስናየው ምን እንኳን እንደሰውና አጥንት የሚሰብር ልብ የሚያደማ ሰውነት የሚፈታተን ቢሆንም እንኳን በእግዚአብሔር ቃል ስናየው የወገኖቻችን ፍቅር የወገኖቻችን እረፍት የሰማዕታት ፍቅር ነው። በእግዚአብሔር ፍቅር ነው። አይነቱ ሕያዋን ናቸው። አይነቱም ሕያዋን ናቸው። በእግዚአብሔር ቤት ነው የሞቱት፣ በእግዚአብሔር ቤት ነው ያረፉት። ሰው እየተከተ እየዋሸ እየሰረቀ እየሰከረ እያመነዘረ ሲሄድ ልጆቻችን እኮ እየዘመሩ ነው የሞቱት። ልጆቻችን ድንግል ማርያም ቤተ ክርስቲያን ስር ዝቅ ብለው እየሰገዱ ነው ያረፉት።
ነው ያረፉት? በጌታ ነው የሞቱት። በጌታ በጌታ የሚሞቱ ብፁዓን ናቸው እንደተባለ እግዚአብሔርን እያመሰገኑ ድንግል ማርያምን እያመሰገኑ ውዳሴዋን እየደገሙ ቅዳሴዋን እየሰሙ የጥሪ ማስታወቂያ ደረሳቸው። የጥሪ ወረፋ ደረሳቸው። ምን ይደረጋል? እዚህ ያለነው ሁላችን እኮ የሰማይ መንገደኞች ነን። የተራ ጉዳይ የጊዜ ጉዳይ እንጂ እዚህ ተረስቶ የሚቀር ቆሞ የሚቀር ማንም የለም። ሁላችንም የተደረገ ሲመጣ እንከተላለን፣ ወደ ሞት እንጠቃለላለን። አንዱ የሚቀርልን የቤተሰቦቻችን አሟሟት ለሰው የሚያሳዝን ነው፣ ልብ ሰባሪ ነው። ለእነርሱ ግን መጥፋት ነው፣ መመረጥ ነው፣ መታደል ነው። እግዚአብሔር ልጆች መታደል ነው። ምናልባት በዚህ ያሉ ወገኖች በዚህ ያሉ ሁኔታ ስናያቸው እግዚአብሔር ነው የቀረቀማችንን አገር አድርገን ብሎ የሰለምን አሟሟታችንን ያሳምረልን እንዲህ ያለ ሁኔታ አድርግልን ብሎ የተማጸኑ ሆኑ ብሎ አይምሮን ተጠያቂ ያደርጋል። አይምሮን ተጠያቂ ያደርጋል። ምክንያቱም በመጽሐፍ ቅዱስ በአባቶቻችን ሕይወት በሰማዕታት ገድልና ታሪክ የምንማረው ነው። ዛሬ በድንጋይ አርፊ ከተማ በቤተ ክርስቲያናችን መከበርተን እግዚአብሔር አዲስ ታሪክ አይደለም፣ አዲስ ታሪክ አይደለም። ስለዚህ ወገኖቻችን ቢሞቱም ሕያዋን ናቸው፣ ዘላለማውያን ናቸው። የሆኑትን ወደ ፈጠራቸው ወደ አምላካቸው ወደ እግዚአብሔር ነው። እግዚአብሔር ልጆች ማዘንና ለቅሶ ለእነርሱ ሳይሆን ዛሬ ለእኛ ለሚገኝ መከራ ላይ ነው። ማንዋት መጠቀስ መሸማገዱ አሁን ምን እንዴት ሆን ወዴት ሆን የሚል ተገባለን። የሚሻገር ልባችን የሚደማ ሰዎች ነው። ሐዘኑ ለቅሶ ለኛ ነው፣ ክርስቶስ እኛ ነው። የተሳለች ወገኖች ስለማታለቅሱ በራሳቸው አለቅሱ ማለቀስ ለእናንተ ዘመኑ ክፉ ነው እያለ ይነግራቸው ነበር። የእግዚአብሔር ልጆች ዛሬ እኮ ሞት የረከሰበት የሰው ልጅ ሕይወት ከርዕስ አካል ያነሰበት ሰው የተወጣበት የማይመለስበት በሞት የሚመጠቅበት ዘመን ነው። በየስርቻ በየድሮ አራዊት የበላው በጎ የቀረ ሳይቀበር የቀረ የክብራችን ዓመት ሳያደር የቀረ ስንት መሰላችሁ? ቤትተለ እነዚህ ልጆቻችን ግን በእግዚአብሔር ቤት እንዲህ አህራሩ እያለቀሱ እየፈቱ ህዝቡ በእንባ እየታጠበ ምሽው ራሱ የእግዚአብሔር ፈቃድ ነው። የእግዚአብሔር በጓለማ እግዚአብሔር ልጅ ምክንያቱም እና ለትመኳት ሁለት ማድረግ እንችላለን። እግዚአብሔር በሚያጠኑ ይመስለለን እነዘግኑ እሱ ባወቀን ይሆኑ አላሁንም ያዘ እንዳልኳችሁ የምንዛን አለት ከተማና አካባቢ ብቻ ሳይሆን የዓለም ሐዘን በቤተ ክርስቲያናችን ከብፁዕ ወቅዱስ ፓትርያርካችን ጀምሮ በርካታ ብፁዓን አበው፣ በርካታ ዓለም አቀፍ ተቋማት፣ በርካታ የመንግሥት ተቋማት በዚህ ሐዘን ያላዘኑ የለም። በዚህ ሐዘን መግለጫ ያላወጣ የለም። ይሄ ህመም ያላመነ ይሄ ሐዘን ያልተጋባበት ለነፍሴ ያልደረሰበት የለም። በምንም ቤት ላይ በምንም በጣት ላይ የሐዘን ድንኳን ተጠቅልሎ ይዋሉ ተጠቅልሎ ያደረ ዛሬም ሄደ የሞት ወገኖቻችንን የሚምርልን የተጎዱ ወገኖቻችንን እግዚአብሔር በምሕረቱ የሚፈውስልን ሐዘንተኛው ወላሂ ኢትዮጵያ ሐዘንተኛ ስለሆነ ብሎም ደግሞ ምንጃርና አካባቢ በጸና ሐዘንተኛ ስለሆነ ከሐዘንተኞች እግዚአብሔር ሐዘንን እንዳርግ በአባቶቻችን ጸሎት ያልታሰበ የለም።
እንዲሁም ታላቁ የጸሎት አባት ብፁዕ አባታችን አቡነ ቀሌምንጦስ ለድንጋይ ስስ ልብ ያላቸው ለልጆቻቸው ፍቅራቸው ተገልጾ መናገር የማይቻለው ይህንን ክስተት ሲሰሙ ከመቀመጫቸው ለመነሳት እንዳቃታቸው ከመቀመጫቸው ለመነሳት መናገር ማይቻሉበት ጊዜ ምንም ማየት አልቻሉበት ጊዜ የሚሉት ሁሉ እስኪጠፋቸው ድረስ ማለት ነው። በእምና ተመልተው አንገታቸውን አቀጥረው ለቅሶ ነው ያስጠይቃቸው። ሁሉም ደግሞ በአግባቡ ስላለበት በአግባቡ መመራት ስላለበት በተጓዳኝ መመራት የሰጡ የወገኖቻቸው ሽምት በዚህ በጣም ሐዘንና መከራን መድረስ በሚገባ በተገቢ መንገድ እንዲደርስ የብፁዕ አባታችን
እግዚአብሔር በመጸለይና ወደ እግዚአብሔር በማሳሰብ የሞተ ወገኖቻችንን እንዲምርልን የተገበትን በምሕረት እንዲገናኝልን ያዘኑትንም ሁሉ እግዚአብሔር እንዲያጽናናልን ወደ እግዚአብሔር በጸሎት መጠየቅ ያስፈልጋል ማለት ነው። በዚህ ቀን ምንም ባንን ደስ ነበረ። ሆኖም ግን ደግሞ ይህንን መልዕክት ማስተላለፍ ግዴታም ጭምር ስለሆነ እንጂ እውነት ለመናገር ውስጣችን በልቷል፣ ልባችን በልቷል፣ ውስጣችን አልቅሷል። እምራችን ወደ ውስጠኛ የፈሰሰ ልባችን ቀብር በዚህ ጫምነውና ቀብር ጊዜ ታላቁ የጸሎት አባት ብፁዕ አባታችን በዚህ ታላቅ ሕዝብ በዚህ ቅዱስ ሕዝብ የሚሆነውን የሚጠቅመውን ሀገር ኢትዮጵያን የሚያጽናናውን ንቃን በሀገረ ስብከታችን ሐዘን በሀገረ ስብከታችን ሐዘን ከቅዱስ ፓትርያርካችን ጀምሮ የተለያዩ መንግስታዊና መንግስታዊ ያልሆኑ